ሰላም ወደ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ አንድ ነገር ልነግራችሁ መጥቻለሁኝ። እሱንም ምንድነው እኔ ቴስት ተስፋዬ ሀረርጌው ወይም ተስፋዬ ማሞ በቲክቶክ ስሙ ተስፋዬ ሀረርጌው የሚባል አንድ ደግ ወንድማችን አንድ ቀን ከዕለታት አንድ ቀን ስክሮል ሳረግ አገኘሁት ቲክቶክ ላይ እና ቲክቶክ ላይ ያገኘሁት። ከዛ በኋላ ትምህርት እንዳለ ነገረኝ። ትምህርት መማር የምትፈልጉ ልጆች ብሎ ሲመለመል እንደ አጋጣሚ ሆኖ ቻንስ ገጥሞኝ አገኘሁኝ። ስልኩ ባዮ ላይ አለ፣ እንደምታዩት ባዮ ላይ አለ። እሱ ሴቭ አድርጌ ገባሁኝ። ስኩል የሚል ስኩል ቴስት ስኩል የሚል ትምህርት ቤት አስገባኝ። ትምህርት አለ። በቃ እኔ አላቅም በህይወቴ ብዙ ከኖርኩበት ጊዜ ሁሉ የምጠቀምበትና ለወደፊትም በህልሜን የሚያለመልምልኝ ትምህርት የሚሰጥ ውስጥ አስገባኝ። ከዛ አሁን እየተማርኩ ነው። 40 ቀን ባልሞላ ውስጥ ያገኘሁትን ጥቅም ልነግራችሁ እወዳለሁኝ። ብልጥ መሆን አለብን። ሶሻል ሚዲያ ብዙ ዝም ብሎ ስክሮል አድርጎ ወይም ዝም ብሎ ስቆ ኮሜንት ጽፎ ምናምን መውጣት ብቻ ወይም ደግሞ ሰው ጋር የሰው ቤት ታብታብ ብቻ ማድረግ አይደለም። እኛ ብዙ መጠቀም ከቻልን ብዙ እንደዚህ ደጋግ ወንድሞች አሉ፣ ደጋግ እህቶችም አሉ። ግን ተስፋዬ ብዙ ያልተነገረለትና ያልተወራለት ውድ ወንድማችን ተስፋዬ ሀረርጌው ድሮም በበጎ አድራጎት በበጎ ስራው የታወቀ ነው። አሁን ደግሞ የበለጠ እኛን 1200 ተማሪዎች ይዞ እዛ ትምህርት ቤት ውስጥ 1200 ተማሪዎች ሁላችንም እግዚአብሔር በሚያውቀው ብዙ ነገር አስተምሮናል። ያስተማረንም ዩቲዩብ ምን እንደሆነ አናውቅም ነበር። በመጀመሪያ ስለ ስልካችን ማንነት ያስተምረናል። ስልካችን ምን አይነት እንደሆነ ምን እንደሆነ በውስጡ ምን እንዳለበት ትንሽዬ A15 ሳምሰንግ A15 በትንሽዬ ቀፎ ያገኘሁትን ጥቅም ላካፍላችሁ። በመጀመሪያ ዩቲዩብ ትምህርት እንድማር መንገድ ከፈተልኝ፣ አስተማረኝ። ዩቲዩብ ትምህርት እየተማርኩ እያለ መክፈት ትችያለሽ አለኝ። ከፈትኩኝ። ከፍቼ ውስጡ ብዙ ነገር እንዳቃረገኝ እሱንም ካንቫ ምን እንደሆነ አላውቀውም ነበረ። በሚገርማችሁ ሁኔታ ደግሞ ዩቲዩብ ቪዲዮ አቀራረጽ እንዴት እንደሆነ አላውቅም ነበረ። ኖርማል ቲክቶክ ብቻ ነው። ቲክቶክ ቀጥ አድርጌ ነበረ ቲክቶክ ምቀርጽ ይመስለኝ የነበረው ማለት ነው። እሱ ግን በስነ ስርዓት እንትን አድርጎ ቁጭ ብሎ እኛ በዛ ላይ እየገባን ወይም እየተረዳኑ ሳይሆን እሱ በቃ ደጋግሞ ማዳም ጠርታን ሄዳን ስንመለስ መልሰን ስጠይቀው ቅድም ያስረዳውን አሁን መልሶ እያስረዳን እግዚአብሔር ይመስገን አሁን ብዙ ነገር ችያለሁ። በ40 ቀን ባልሞላ ውስጥ ቪዲዮ እንዴት ተቀርጾ እንዴት እንደሚፖሰት ተከታይን ማግኘት እንዴት እንዳለብን ላይክ፣ ሼር፣ ሰብስክራይብ የሚለው በጽሁፍ በምልክት እንዴት እንደሚሆን ሁሉንም አስተምሮናል። ሞኔታይዝ እስከሚሆንልን ድረስ 1000 ተከታይ እስከሚኖረን ሰብስክራይብ እስከሚኖረን ድረስ እንደማይለየን ቃል ገብቶልን ይሄው እያስተማረን ነው። እሱ ለአንድ ወር ብሎ ያስገባንን ይሄው እኛም ብርታታችን አይቶ እሱንም በርትቶ እያበረታን ያለ እየደገፈን ያለ ወንድማችን ነው። አሁን ማግኘት የምትችሉ እሱ ቲክቶክ ላይ ሁሉም ላይ ታገኙታላችሁ። ፌስቡክ፣ ቲክቶክ፣ ቴሌግራም ሎሚ ቴስት የሚል ቴሌግራም አለው። እሱንም ገብታችሁ ዋናው ቲክቶክ ፔጁ ላይ ቲክቶክ አካውንት ላይ ቲክቶክ ላይቭ ሁሌ ይኖራል። እኛን እየረዳን ነው፣ እኛን እያስተማረ ነው። በተጨማሪ ሳልነግራችሁ የተቸገሩ እንደዚህ ብር የተበሉ የታመሙ እርዳታ የሚያስፈልጋቸው ለሰው ድምፅ ሆኖ እንዲያደርስ አሁንም እየረዳን ነው። ድሮም በጎ አድራጊ ነበረ። ዘንድሮም እንደዚሁ እየረዳን ያለው በተለይ ለኛ የመዳም ቅመሞች በጣም በሚያስፈልገን ጊዜ ያገኘነው ውድ ወንድማችን ነው እና ገብታችሁ መቀላቀል ከፈለጋችሁ የወንድማችን ቲክቶክ አካውንቱ ላይ ገብታችሁ ሁሉንም ባዮ ላይ ሁሉንም ፔጆቹ አስቀምጧል። እዛ ላይ ገብታችሁ መሳተፍ ትችላላችሁ። ቤቱ ክፍት ነው። ምንም ክፍያ ቢኖረው ራሱ ከምናገኘው የሚበልጥ አይደለም። ክፍያው የምናገኘው እስከ አለንበት እስከ ልጃችን የምናወርሰው እውቀት ነው የሚሰጠን። እንደው ማንበብ መጻፍ የማይችሉ ልጆች ራሱ በምልክት እያሳየ ዛሬ ላይ የደረሱ ልጆች አሉ። እየደረስን ነው እና ያለው እና ወንድማችን ከልብ አመሰግናለሁኝ። ቴስት ሎሚ ብላችሁ ስኩል ለመግባት ቅድሚያ አካውንቱን ፎሎ አድርጋችሁ አካውንቱ ላይ ገብታችሁ ይሄ ጥቅም ማግኘት አለባችሁ። እኔ ብቻ ተጠቅሜ መቅረት ስለሌለብኝ ነው፣ ሁላችንም መጠቀም ስላለብን ነው። አመሰግናለሁኝ ስላዳመጣችሁ።